መርከቢያን ያክል ጊዜ ስናሳልፍ በሺዎች የሚቆጠሩ ኮንቴነሮችን ወደ ዋት ደርሳለች። ነገር ግን ከኮንቴነሮቹ አንደኛው ወደ ባህር ወዲያውኑ ማስቀመጥ ይላል። ይህ የመርከቧ ታሪክ ውስጥ ከህይወት ጋር ምን ያገናኛል? መርከቧን ልትንሳፈፍ ያደረገ ካፒቴኑ ወይስ ሌላ የተደበቀ ሚስጥር? እነዚህ መልሶች በቪዲዮአችን መጨረሻ ላይ ታገኛላችሁ። አፋችን ቆዩ። አርኪሜዲስ ፕሪንሲፕል። አርኪሜዲስ ፕሪንሲፕል አብዛኞቻችን በትምህርት ዓለም ውስጥ የቆየን ሰዎች ስለዚህ ፕሪንሲፕል ተምረናል፣ ተፈትነናል፣ አንብበናል፣ እንዲሁም የተለያዩ ፕሮብለሞችን ሶልቭ አድርገናል። ነገር ግን ይህ ፕሪንሲፕል እንዴት እንደምንጠቀመው ለምን እንደምንጠቀመው እና ከኛ ህይወት ጋር ምን እንደሚያገናኙ የነገረን ሰው የለም። ስለዚህ ይህ ፕሪንሲፕል ምንድን ነው? አርኪሜዲስ ፕሪንሲፕል states that if an object fully or partially immersed in a fluid, it experiences an upward of wear force equals to the weight of the displaced fluid ይለናል። በዚህ ፕሪንሲፕል ውስጥ ሁለት የማይረሱ ነገሮች አሉ። ይሄ አፕዋርድ ዌር ፎርስ ከዌይት ኦፍ አን ኦብጀክቱ ከበለጠ ኦብጀክቱ ፍሎት እንዲያደርግ ያደርግልን፣ ካነሰ ግን ኦብጀክቱ ሲንክ ያደርጋል ማለት ነው። አሁን አንድ ምሳሌ ልስጥ። ተመሳሳይ የሆነ ክብደት ያላቸው ሁለት መርከቦች ተሰሩ የሚያስብና አንደኛው መርከብ ሶሊድ ነው፣ ምንም አይነት በውስጡ ክፍተት የለውም። አንደኛው ደግሞ መርከብ ውስጠኛውን ሃሎ ግን ሃሎ በሚሆንበት ወይም ውስጡ ክፍት በሚሆንበት ጊዜ ተመሳሳይ የሆነ ማስ ስላላቸው የዚህኛው መርከብ ቮሊዩሙ እየሰፋ ይመጣል ማለት ነው። የሚሸፍነው ሰርፌስ ኤሪያው ከፍ እያለ ይመጣል ማለት ነው። ሁለቶቹን የተሰሩ መርከቦች ወስደን ከአንድ ውቅያኖስ ላይ ብናስገባቸው ይሄ ሶሊድ የሆነው ኦብጀክት ደግሞ ሲንክ ማድረግ ይችላል። ነገር ግን ይህ ሃሎ ሆኖ የተሰራው ፍሎት ማድረግ ይችላል ማለት ነው። አሁን እዚህ ላይ ማወቅ ያለባቸው ነገር መርከቧ ኤክስተርናሊ ተመሳሳይ የሆነ ይሁን እንጂ ኢንተርናል የተሰሩበት መንገድ አንደኛው ፍሎት አንደኛው ደግሞ ሲንክ እንድታደርግ አድርጓታል ማለት ነው። ይህ ነገር ከኛ ህይወት ጋር ምን ያገናኘዋል? ስኬታማ የሆነው ሰው ኢንተርናሊ በምን አይነት መንገድ ነው ዲዛይን የተደረገው? ስኬታማ ያልሆነው ሰው ደግሞ በምን አይነት መንገድ ነው ዲዛይን የተደረገ የሚል ነገር ማወቃችን ነው ወደምንፈልግበት ነገር እንድንሄድ የሚያደርግም ማለት ነው። አብዛኞቻችን ሰዎች ከራሳችን ጋር መሆን ለራሳችን መስጠት ኢንተርናሊ አእምሯችንን በደንብ ማሰልጠን ካራክተራችንን ቢልድ ማድረግ ምን አይነት ችሎታ ነው ያለን፣ ምን አይነት ነገሮችን ማድረግ የሚችሉ ብለን ከራሳችን ጋር ምንም አይነት ኮሚኒኬሽን ከራሳችን ጋር ስንሆን አብዛኞቻችን የሚጨንቀው ሰዎች ነው። ውጭ ብለን ከራሳችን ጋር ትንሽ የማውራት እንደሆነ የሚጨንቀን ሂዲድ ልጅ ስለማሰማ እንደምንለት ያገኘው አብረቱ ስጠጣ ጨፍር የሚል ሜንታሊቲ ያለን። ነገር ግን ኢንተርናሊ ቁጭ ብለን ራሳችንን በደንብ ዲዛይን ማድረግ ከቻልን፣ ካራክተራችንን በደንብ ቢልድ ማድረግ ከቻልን፣ ራሳችን ጋር ከፈጣሪያችን ጋር ትክክለኛ ኮሚኒኬሽን ካለን ልክ መርከቧ ወደ ዋና እንደምትደርስ ሁሉ እኛም ወደምንፈልገው ነገር በቀጥታ መድረስ እንችላለን ማለት ነው። ሁለተኛው ነገር ደግሞ ሌሎች መርከብ ከአንድ ወደብ ተነስታ ወደ አንድ ወደብ እየሄደች ነው ብለን እናስብና በመርከቧ ቦዲ ላይ የሆነች ቀዳዳ ነጭ ቀዳዳ በምትፈጠርበት ጊዜ ተወሰነ ጊዜ ራሷን ኮንትሮል አድርጋ ጉዞ እንድትቀጥል ምንድን አዘጋጅቷል? ዋተር ታይት ኮምፓርትመንት የሚባል ወይም የአስተላላፊ ክፍል የሚባል አለ። እንደ ተነሎች ነው ማለት ነው። የሆነ ውሃ ወይ በማዕበል ወይም ደግሞ በዛች ቀዳዳ ውሃ ሲገባ ምንድነው በዛ ታይት ኮምፓርትመንት ላይ አልፎ እንደገና ወደ ውቅያኖስ እንዲገባ ያደርጋል ማለት ነው። ይህንን ነገር ለምንድነው ቴምፖራሪ ችግሩን ለመፍታት ያ ውሃ መርከቧ ውስጥ ተጠራቅሞ ወደታች እየገባ እንዳይቀጥል ቴምፖራሪ ይህንን ሶሉሽን አዘጋጅቶ ያችን ፕሮብለም ፊክስ ማድረግ ይጀምራል ማለት ነው። ነገር ግን ያቺ ፕሮብለም ተፈጥራ እነዚህ ኢንጂነሮች ይላሉት ወይም ደግሞ ከነሱ ቁጥጥር ውጭ ብትሆንና የዛ ቀዳዳ ቢሰፋ
ግን እንደ ሰይጣኒክ ማለት እኛ ያላት ምንም ነገር በማለት እኛም በራሳችን ትዕግስት ምንድነው የሆነ ነገር መሄድ እንጀምራለን። ማሳካት የምንፈልገው እያንዳንዳችን የሆነ ነገር ማሳካት እንፈልጋለን። ውስጥ ትልቅ ነገሮችን ማድረግ እንፈልጋለን። ነገር ግን ያን ትልቅ ነገር ለማድረግ ጉዞ በምንጀምርበት ጊዜ ቻለንጆች ይመጣሉ። ከዛ ራሳችን ላይ ከማፍረድ ይልቅ ያንን ከስትራቴጂያችን ውጭ ሆነን የፈጠርነው ችግር ቆም አድርገን ራሳችንን ለማስተማር ነው። ቀጣይ መስጠት ለመጀመር መሞከር ነው እንጂ ይጋብ ለማድረግ መቻኮል የለብንም። እሱ መርከቧ የሚመጣባትን ማዕበል እስከተቋቋመች ድረስ ውስጥ ላይ የሚፈጠሩ ችግሮችን ፊክስ ማድረግ ካልች ድረስ አንደኛው ወደ መስጠት ወደ ሌላኛው ወደ የማትደርስበት ምክንያት የለም ማለት ነው። እኛም በህይወታችን የሆነ ነገር ለማሳካት ስንጀምር ቻሌንጆች አሉ። ወደ አዲስ ነገር ነው የሚደርሰው። በዛም መሳሳቶች ሊኖሩ ይችላሉ። አእምሯችን ተመልሶ ወደ ነበርንበት ሊሆን ይችላል ብለን ለራሳችን የይቅርታ ክሮችን እስካዘጋጀን ድረስ ቆራጥ እስከሆነ ድረስ ወደ ስኬታችን የማንደርስበት ምክንያት አይኖርም። ቀጣይ ደግሞ እንደዚህ አስተማሪ የሆኑ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ።